የሃይማኖት ተቋማት በመቻቻል መርህ የተቃኘ አስተምህሮ ሊኖራቸው እንደሚገባ ተጠቆመ። የአካባቢውን ሰላም በማረጋገጥ የልማት እንቅስቃሴዎችን ውጤታማ በማድረግ ሂደት ውስጥ የተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት የድርሻውን መወጣት እንዳለበት ተገለጸ። የዘንድሮውን ገና በዓል ምክንያት በማድረግ ህገወጥ የዋጋ ጭማሪና የምርት መጭበርበር እንዳይኖር በጋራ መስራት እንደሚገባ የሺሾይንዴ ወረዳ አስተዳደር አሳሰበ። ሰላም የተከበራችሁ የከፋ ቴሌቪዥን ተከታታዮች፣ ለዕለቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ምህረት ብርሃኑ ቆይታ አደርጋለሁ። የሃይማኖት ተቋማት በመቻቻል መርህ የተቃኘ አስተምህሮ ሊኖራቸው እንደሚገባ ተጠቆመ። የጌሻ ወረዳ አስተዳደር በወረዳው የሚገኙ የሃይማኖት ካውንስል ጋር የጋራ ውይይት አካሂዷል። ባልደረባችን ፍጹም ተሾመ ከስፍራው ላደረሰን ዘገባ ጽዮን ታደለ። በከፋ ዞን በርካታ ሃይማኖቶች እርስ በእርስ በመከባበርና በመቻቻል ሃይማኖታዊ ስርዓቶቻቸውን ይከውናሉ። ከዚህም አልፎ ቤተ እምነቶች በሚያከናውኗቸው ግንባታዎችና የልማት ተግባራት ላይም ሲደጋገፉ መመልከት በከፋ ዞን የተለመደ ተግባር ነው። እነዚህ ቤተ እምነቶች ለዞናችን ሰላም መስፈን ደግሞ አስተምሯቸው ጉልህ በመሆኑ ጠንክረው መቀጠል ይኖርባቸዋል። ከነዚህ ቤተ እምነቶች መካከል ሙስሊም፣ ኦርቶዶክስና ፕሮቴስታንት እምነቶች በስፋት የሚገኙ ሲሆን እነዚህ ተቋማት አንድነታቸው በተጠናከረ መልኩ እንዲንቀሳቀሱ የሚያስችል መልካም አስተዳደር ለማስፈን ወረዳው ከመቼውም በላይ ዝግጁ መሆኑን የወረዳው ዋና አስተዳዳሪ አቶ ካሳሁን ገብሬ ገልጸዋል። በወረዳው የሚገኙ የሃይማኖት ተቋማት ከዚህ ቀደም ያለውን የሃይማኖት አንድነት በመጠበቅ በውስጥ የሚታዩ ችግሮች ጎልተው ሳይወጡ በመወያየት የጋራ ምክክር ማድረግ ተችሏል ብለዋል። አቶ ካሳሁን አያይዘውም በወረዳው ያለውን መልካም ስም ይዞ እንዲቀጥል ሰላሙ ይበልጥ ተጠናክሮ ሃይማኖታዊ መቻቻል እንዲጎለብት መስራት ይጠበቃል ብለዋል። የወረዳው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አንድሰው አለማየሁ በበኩላቸው ከቅርብ ጊዜ ወዲህ አንዳንድ ቀበሌዎች ላይ የወረዳውን ሰላም በሃይማኖት ሽፋን ለማደፍረስ ጥረቶች እየታዩ ቢሆንም ወረዳው ጉዳዩን ከሃይማኖት መሪዎች ጋር በመወያየት መፍታት መቻሉን ገልጸዋል። ሃይማኖትንና ማህበራዊ መስተጋብርን የምናራምድባቸውን ሁነቶች በመለየት ማህበራዊ እሴቶችም ራሳቸውን አስችለው እንዲከናወኑ ካውንስሉ በጋራ መስራት እንዳለበትም አሳስበዋል። ተሳታፊዎቹ በበኩላቸው የወረዳውን ጸጥታ ማስጠበቅ የሁሉም ድርሻ በመሆኑ ሃይማኖታዊ ስርዓቱ ሰላምን ያስጠበቀ እንዲሆን በጋራ መስራት አለብን ብለዋል። ከዚህ ቀደም ያለንን ማህበራዊ መስተጋብር ይበልጥ ማጠናከርና አንድነትን ማጎልበት በተለይም ከሃይማኖት መሪዎች ይጠበቃል በማለት አስተያየታቸውን ሰጥተዋል። የአካባቢውን ሰላም በማረጋገጥ የልማት እንቅስቃሴዎችን ውጤታማ በማድረግ ሂደት ውስጥ የተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት የድርሻውን መወጣት እንዳለበት ተገለጸ። በቦንጋ ከተማ አስተዳደር የተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት ምስረታ መርሃ ግብር ተካሂዷል። ብሩክታዊት ብርሃኑ ዝርዝር አላት። በሀገራችንም ሆነ በክልላችን ጠንካራና ዘላቂ ዲሞክራሲያዊ ስርዓት ለመገንባት የተጀመረው የሪፎርም ስራን በጋራ ማሳካትና ችግሮችን ከምንጮቻቸው የሚያደርጉ በረጅም ጊዜ እይታ የተቃኙ እርምጃዎችን መውሰድ አስፈላጊ መሆኑ ተገልጿል። የቦንጋ ከተማ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ስዩም ወልደ ሚካኤል የተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት ማጽደቅ የተፈለገበትን ዓላማ ተናግረዋል። ዛሬ በከተማችን የፖለቲካ ፓርቲዎች የጋራ ምክር ቤት ተመስርቷል። እንግዲህ ይህንን ምስረታ በዋናነት ያስፈለገበት ዋነኛው ምክንያት ያው ተፎካካሪ ፓርቲያችን በተለይ ብልጽግና ፓርቲ በርካታ ስራዎችን የህዝብ ቅቡልነት አገኝቶ አገር መምራት ከጀመረበት ሰዓት ጀምሮ በርካታ ስራዎችን ሰርቷል። ከሰራው ስራ አንዱ ተፎካካሪ ፓርቲዎችን ወደ ጋራ መድረክ በማምጣት በሀገር እድገት ላይ ልማት ላይ በተለይ በሰላምና ዲሞክራሲ እሴት ግንባታ ላይ ሰፊ ስራ ነው የሰራውና ከዚህ መነሻ በማድረግ በክልሉ ካሉ ብዙ ከተሞች አንዱ ቦንጋ ነው። የዞንም ከተማ ነው፣ የከተማ አስተዳደሩም ከተማ ነው። በዚህ ከተማ ላይ ዛሬ ተፎካካሪ ፓርቲዎች ቁጥራቸው ቢያንስ ከ7 በላይ ናቸው። ወደ 9 የሚጠጉ ይንቀሳቀሳሉ። ከነሱ ጋር ዛሬ በከተማችን የጋራ ምክር ቤት መስርተናል። በዋናነት ይህ ምክር ቤት ሁለት ጉዳዮችን የጋራ አድርጎታል። አንደኛው በዚህ ምክር ቤት የተደራጁና ተዋቀሩ ወደ አንድ የመጡ ተፎካካሪ ፓርቲዎች
ፓርቲዎችን የአሰራርና አጠቃላይ ለዚህ ኮሚቴ በኮሚቴነት ወደ አንድ ስንመጣ ፓርቲው ወደ አንድ በመጣበት ሰዓት አሰራሩን ተከትሎ ስርዓትን ተከትሎ ደንብን ተከትሎ መፈጸም ስላለበት በዋናነት የጋራ በሚያደርገን ጉዳይ ላይ እንዴት ነው የጋራ ሀሳብ መያዝ የምንችለው የሚለው ነገር በደንቡ ላይ የተቀመጠውን ነገር መግባባት ፈጥረናልና በዚህ መነሻ በሀገር ጥቅም ላይ ምንም መደራደር አያስፈልግም። በሀገር ልማት ላይ በሀገር ሰላም ላይ ወደ ኋላ የሚባል ነገ ተብሎ የሚሰራ ነገር የለምና ስለዚህ የጋራ አቋም መያዝን ይፈልጋል። ሰላም ላይ፣ ልማት ላይ፣ ዲሞክራሲ ግንባታ ላይ የጋራ አቋም ለመያዝ አሰራር ስርዓትን መከተል ስላለብን አሰራሩ ላይ በዝርዝር የተቀመጡ ነገሮችን የጋራ አድርገናልና ከአስፈላጊነቱ አንጻር አንዱ ይሄ ነው። የፖለቲካ ፓርቲ ተወካዮች በበኩላቸው በቀጣይም የተፎካካሪ ፖለቲካ ፓርቲዎች የሚጠበቅባቸውን መስራት እንደሚገባም ገልጸዋል። ስሜ ወይኒቱ አካሉ ይባላል። የመጣሁት ከከፋ ህዝቦች ዲሞክራሲ ፓርቲ ነው። ዛሬ የጋራ ምክር ቤትን ስናቋቁም እንግዲህ ዘግይቷል ብዬ ነው ቅድም ጥያቄ ላይ ማንስቻለሁ። ከወረዳዎች ላይ ከተደረገ ሰነባብቷል በተወሰነ መልኩ እዚህ መደረግ ያለበትን ዘግይቷል። ሆኖም ግን ያው ምላሽም ሰጥተውናል። ቢሰጡም መልካም ነው። ከዚህ በኋላ ከዛሬ በኋላ እንግዲህ ከተመሰረተ በኋላ ማድረግ ያለብንን በትክክል የምናደርግ ከሆነ ብለን ነው ያሰብነው። ከመድረክም መግለጫ ሲሰጡን ያው ከዚህ በኋላ መደረግ ያለባቸውን በዝርዝር ተናግረውናል። የጋራ ምክር ቤት አስፈላጊነቱ እንግዲህ ከአንድ ሁለት ይሻላል የሚል ነገር አለ። ከሁለት ሶስት ይሻላል። የተኛውም ፓርቲ የሚሰራውም ሆነ የሚፎካከረው ለህዝብ ነው። ለአንድ ህዝብ እስከሆነ ድረስ ለአንድ ህዝብ መስራት እስከፈለገ ድረስ በጋራ ሆነን ለአንድ ህዝብ አብረን ብንሰራ ውጤታማ እንሆናለን የሚል ሀሳቤን ያለኝ። ቀጣይ ደግሞ በርካታ ስራዎችን በጋራ እንሰራለን። አንደኛው በሀገር ግንባታ ላይ የራሳችን የጋራ ሆነ አላማ ይዘን የፓርቲያችን ተጨባጭ ሁኔታ የራሳችን አሰራር ቢኖርም በሀገር ጉዳይ ላይ የጋራ የሆነ አቋም መያዝ አስፈላጊ ከመሆኑ ጋር ተያይዞ አንድ እሱን ማጠናከር ነው። ዲሞክራሲ ግንባታ ላይ የጋራ ማድረግ የሚገባን ነገር አለ። በተለይ አገራችን ትናንት ፈታኝ ከሆኑ ጉዳዮች ውስጥ ገብታ ነው የወጣችውና ይህንን ችግር ዳግም አገር ወደ ችግር ውስጥ መግባት የለባትም። ዜጋ መፈናቀል የለበትም። ለጠላት ትርክቶች አስፈላጊ አይደሉም። የወል የሚያደርገን የጋራ ትርክቶቻችን የጋራ ታሪኮቻችን ላይ የጋራ ስራ መስራትን የሚጠይቅ ነገር ነው። በሀገር ባንዲራ ላይ ድርድርም ሊኖር አይገባምና ይህን መሰረት በማድረግ ሰላም ላይ ልማት ላይ የጋራ አቋም ይዘን ለመስራትና ቀጣይ ደግሞ በአካባቢያችን ተጨባጭ ሁኔታ በአካባቢያችን የተሰሩ በርካታ ልማት ስራዎች አሉ። ተፎካካሪ ፓርቲዎች እንደኛ ከተማም እንደኛ ዞን ክልልም በጣም የኛን የፓርቲያችንን እሳቤ እቅዱ መሬት ላይ ወርዶ ውጤታማ እንዲሆን ከማድረግ አንጻር ሰፊ ድጋፎችን እያደረጉ ያሉበት ሂደት አለና ይህም ተጠናክሮ የሚቀጥልበት የሀገር ልማት ላይ የአካባቢ ልማት ላይ የራሳቸውን አስተዋጽኦ እንዲያበረክቱ እውነት ላይ ተመሰረተ መንገድ ይዘን መሄድ እንዳለብንና አንዳንድ ወጣ ገባ የሚሉ የተሳሳቱ አካሄዶች፣ አሰራሮች በተሳሳተ መንገድ በሚዲያ የሚተላለፉ ጉዳዮችን መክቶ ማቆም፣ መመለስ፣ የተሳሳተውን ሰው መክሮ መመለስ፣ አሰራር ስርዓትን ጠብቆ መሄድ፣ ከዛ ውጭ የሚሆን ሰው ካለ በአሰራር ስርዓት እንዲጠይቅ ከማድረግ አንጻር የጋራ አቋም ይዘው በጋራ ተንቀሳቅሶ የጋራ ልማቶችን በጋራ መስራት አስፈላጊ መሆኑን መሰረት በማድረግ ዛሬ የጋራ ምክር ቤቱ ተመስርቶ ቃል ኪዳን ሰነድ ተፈራርመን ፕሮግራሙን ያጠናቀቅንበት ዕለት ነው የነበረው። በመድረኩ የካፋ ዞን ብልጽግና ፓርቲ ረዳት የመንግስት ተጠሪና የፖለቲካ ዘርፍ ኃላፊ አቶ ታከለ ታምሩን ጨምሮ የተፎካካሪ የፖለቲካ ፓርቲ አባላት ተገኝተዋል። በከፋ ዞን አዲዮ ወረዳ የካካ ከተማ መልሶ የማልማት ስራ እንቅስቃሴ ተጠናክሮ መቀጠሉ ተገለጸ። በከተማዋ መሃል የ1.2 ኪሎ ሜትር ቦታ በመልሶ ማልማቱ የሚሸፈን መሆኑ ተመላክቷል። ዝርዝር አለን።
የአዲዮ ወረዳ ካካ ከተማ ከተመሰረተች ወዲህ ረጅም ዓመታትን ብታስቆጥርም የእድሜዋን ያክል እድገት አይታይባትም። ካለማደጓ ጋር ተያይዞ ለነዋሪዎቿ ምቹ ሳትሆን ቆይታለች። በዚህ ቁጭት የተነሳሱት የወረዳው መንግስትና ነዋሪዎች ስለ እድገቷ መክረዋል። መልሰውም ሊያለሟት ከመግባባት ደርሰዋል። በያዝነው ዓመት ወደ ተግባር ለመግባት ዝግጅት ተጠናቋል። 1.2 ኪሎ ሜትር የሚሸፍን ቦታ እንዲለማም ተወስኗል። ይህም ከካካ ሆስፒታል እስከ አደባባይ ያለውን የከተማዋን አካል መልሶ ለማልማት ታስቧል። ይህም የእግረኛና የተሽከርካሪ መንገድ በመለየት ነው የሚሰራው ብለዋል የወረዳው ዋና አስተዳዳሪ አቶ ገረመው ገብሬ። በመንገዶቹ ላይ የመብራትና የአረንጓዴ ልማትም የተካተተበት ነው። ከተማዋን መልሶ ለማልማት የዞንና የክልል ከተማ ልማትና ኮንስትራክሽን መምሪያና ቢሮ ባለሙያዎች አማካኝነት ጥናት ተካሂዶ የተዘጋጀው ዲዛይንና ሊለማ የተመረጠ መሬት ዙሪያ ከነዋሪዎች ጋር ውይይት ተደርጓል። መሻሻል ያለባቸው የተባሉ አስተያየቶች ቀርቦ የተስተካከለው ዲዛይን በወረዳው መንግስት እጅ ገብቷል። በቀጣይ የሀብት ማሰባሰብ ስራ ይሰራል ያሉት ዋና አስተዳዳሪው ከመንግስት ሰራተኞች ከነዋሪውና ከወረዳው መንግስት ምን ይጠበቃል የሚለውን ታሳቢ በማድረግ 26 ሚሊዮን ብር ለመሰብሰብ ታቅዷል። በቅርቡ በተካሄደው የገቢ ማሰባሰብ እንቅስቃሴ በወረዳዋ የሚገኙ 28ቱም ቀበሌዎች በአይነት ከቀረቡ የቤት እንስሳትና ቡና ሽያጭ ወደ 5 ሚሊዮን ብር መሰብሰብ ተችሏል ብለዋል። አስተዳዳሪው አክለውም ለቀጣይ በህዝቡ ዘንድ ተጠያቂነት ያለባቸው ኮሚቴዎች ተደራጅተዋል ብለው በታማኝነት ሊያገለግሉ ቃል የገቡ ሲሆን የገቢ ማሰባሰቢያ አካውንት መከፈቱን ጠቁመዋል። የአዲዮ ወረዳ ተወላጆች ወዳጆችና በተለያየ ጊዜ አዲዮ ላይ የሰሩና ወረዳውን የመሩ እንዲሁም የወረዳዋ ወዳጆችን ያካተተ የጋራ ምክክር መድረክ በቅርቡ ከተካሄደ በኋላ በቀጥታ ስራው ይጀመራል ነው የተባለው። ወረዳው በዋነኛነት የመንገድ ችግር ያለበት ነው ያሉት ዋና አስተዳዳሪው ከ2004 ዓ.ም ጀምሮ እየተሰሩ ያሉና ያልተጠናቀቁ መንገዶች በክልሉ መንግስት የሚሰሩ ላብነት ያክል ከካካ ከተማ አመያ የሚወስደው መንገድ፣ በሌላ በኩል ከካካ ከተማ ማጪ ቀበሌ ከቦቃ ሸራዳ ኮሻ ከቦቃ ቡቲ ቀበሌ እንዲሁም ከካካ ጎጀብ በተጨማሪም ከካካ ቦንጋ የሚወስደው መንገዶች በክረምትና በበጋ አገልግሎታቸው የተለያየ ከመሆኑ ጋር ተያይዞ የተጀመሩ መንገዶች ተጠናቀው ለህብረተሰቡ ክፍት እንዲሆኑ የሚመለከታቸው አካላት ድርሻቸውን እንዲወጡ ሲሉ ጠይቀዋል። የዘንድሮውን ገና በዓል ምክንያት በማድረግ ህገወጥ የዋጋ ጭማሪና የምርት መጭበርበር እንዳይኖር በጋራ መስራት እንደሚገባ የሺሾይንዴ ወረዳ አስተዳደር አሳሰበ። በጉዳዩ ዙሪያ በወረዳው የህገወጥ ንግድ ቁጥጥር ግብረ ኃይል የጋራ ምክር ቤት አካሂዷል። ከወረዳው የመንግስት ኮሚኒኬሽን ለተገኘ ዘገባ ጽዮን ታደለ። የሺሾንዴ ወረዳ ዋና አስተዳዳሪ አቶ ደምሴ ገብረ ማርያም በበዓላት ወቅት ህገወጥ ዋጋ ጭማሪ የሚከሰትበትና ለጤና ጠንቅ የሆኑ ምርቶችን የሚያሰራጩበት ወቅት በመሆኑ መጪውን የገና በዓል ምክንያት በማድረግ ሊከሰት ከሚችለው ህገወጥ ዋጋ ጭማሪና ምርት ማጭበርበር ህብረተሰቡ ራሱን ሊጠብቅ እንደሚገባ አሳስበዋል። የእህል ምርት እጥረት እንዳይከሰት በተለይም በደላሎች አማካኝነት በህገወጥ መንገድ ከአካባቢ የሚወጡ ምርቶች ላይ ከፍተኛ ክትትልና ቁጥጥር እየተደረገ መሆኑን ያብራሩት ዋና አስተዳዳሪው ያለ ቦታ ፍቃድ የሚወጣ ምርት እንዳይኖር ከፍተኛ ጥንቃቄ ሊደረግ እንደሚገባም አሳስበዋል። በዓላትን ምክንያት በማድረግ ለጤና ጠንቅ የሆኑ ምርቶች ማለትም አፈር የቀላቀለ በርበሬ በአይብና ቅቤ ውስጥ ባዕድ ነገር መጨመር፣ ዘይት ውስጥ ኬሚካል መጨመርና መሰል ለጤና ጠንቅ የሆኑ ምርቶች ስርጭት ሊኖር ስለሚችል ከፍተኛ ክትትልና ጥንቃቄ ያስፈልጋል ብለዋል። አባሰንጋ የተሰኘ የእንስሳት በሽታ በጎረቤት ዞኖች መከሰቱን ገልጸው በድንበር ዘለል ግብይት አማካኝነት በሽታው ሊሰራጭ ስለሚችል በሽታው ከእንስሳት ወደ ሰው የሚተላለፍና በፍጥነት የሚገድል በመሆኑ ያልተመረመሩ የእንስሳት እርድ እንዳይኖርም አሳስበዋል። በበዓላት ወቅት ከሚፈጸሙ ወንጀሎች አንዱ የሐሰተኛ ብር ስርጭት መሆኑን አብራርተው በግብይት ወቅት ከፍተኛ ጥንቃቄ መደረግ እንደሚገባም ጠቁመዋል። በምክክር መድረኩ ላይ የተገኙት የከፋ ዞን ንግድ ገበያ ልማትና ኢንቨስትመንት መምሪያ የንግድ ኢንስፔክሽንና ኢሬጉሌሽን ስራ ሂደት አስተባባሪ አቶ በረከት አበጋዝ በበኩላቸው የህገ ወጥ ዋጋ ጭማሪ እንዳይኖር በየሱቆች የዋጋ ዝርዝር መለጠፍ እንደሚገባ ገልጸው ህገ ወጥ የዋጋ ጭማሪም ይሁን የምርት ማጭበርበርን ለመከላከል ቅንጅታዊ ስራዎች ማጠናከር እንደሚገባ ጠቁመዋል። የሺሾንዴ ወረዳ ስራ ክህሎት ኢንተርፕራይዝና ንግድ ጽህፈት ቤት ምክትል ኃላፊና የንግድ ዘርፍ ኃላፊ አቶ ወርቁ አገሎ ህገወጥ የዋጋ ጭማሪና የምርት ማጭበርበሮች እንዳይከሰቱ ከግብረ ኃይሉና ከጸጥታ ኃይል ጋር በመሆን በቁርጠኝነት እየሰራ መሆኑን ገልጸው ለስራው ውጤታማነት ህብረተሰቡ ከግብረ ኃይል ጎን መቆም እንደሚገባም ጠይቀዋል።
እስካሁን ከ499 ሺህ በላይ ተማሪዎች የዩኒቨርሲቲ መግቢያ ፈተናን ለመውሰድ መመዝገባቸውን የሀገር አቀፍ የትምህርት ምዘናና ፈተናዎች አገልግሎት አስታወቀ። ጽዮን ታደለ ተጨማሪ አላት። በአገልግሎቱ የተፈታኞች ምዝገባ የፈተና እርማትና ውጤት ጥንክር ዴስክ ኃላፊ አቶ ማዕረፉ ሊሬቦ በ2017 የትምህርት ዘመን የሚሰጠው የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና በመደበኛና በግል 750 ሺህ ተማሪዎች ይመዘገባሉ ተብሎ እንደሚጠበቅ ተናግረዋል። የመደበኛ ተፈታኝ ተማሪዎች ምዝገባ በኦንላይን ከታህሳስ 8 ቀን 2017 ዓ.ም ጀምሮ እየተከናወነ ሲሆን ጥር 6 ቀን 2017 ዓ.ም እንደሚጠናቀቅም ኃላፊው ለፋና ሚዲያ ኮርፖሬሽን ተናግረዋል። የኢንተርኔት አማራጭ በሌለባቸው አካባቢዎች ተማሪዎች ከኢንተርኔት ውጭ ከተመዘገቡ በኋላ ኢንተርኔት የሚሰራበት አካባቢ ሄደው መረጃቸውን ወደ ኦንላይን መጫን እንደሚችሉም ተናግረዋል። በመደበኛ ፕሮግራም 600 ሺህ ተማሪዎች ይመዘገባሉ ተብሎ እንደሚጠበቅ በመግለጽ እስካሁን ድረስም 82 በመቶ የሚሆኑ ተማሪዎች መመዝገባቸውን ገልጸዋል። በሌላ በኩል በግል የሚፈተኑ 150 ሺህ ተማሪዎች ለፈተናው ምዝገባ ያደርጋሉ ተብሎ እንደሚጠበቅ ተናግረው እስካሁን ድረስ 1100 ተማሪዎች መመዝገባቸውንም አመላክተዋል። ከተቀመጠው የጊዜ ገደብ በኋላ የሚመጡ ተማሪዎች እንደማይስተናገዱና ፈተና ላይ እንደማይቀመጡም ተጠቁሟል ሲል የዘገበው ፋና ሚዲያ ኮርፖሬሽን ነው። የተከበራችሁ የከፋ ቴሌቪዥን ተከታታዮች ለዕለቱ ይዘንላችሁ የቀረብነው ዜናዎች ከላይ ስትከታተሉ የቆያችሁትን ይመስላል። ከዜናዎቹ ጋር ምህረት አብራኑ ቆይታ አደረኩ። ሌሎች የጣቢያችን ዝግጅቶች ይቀጥላሉ። መልካም ጊዜ